ይህ ፖርቹጋላዊ የሊቨርፑል ተጫዋች ከነ ወንድሙ የሞተበት ላምበርጊኒ ሁራካን ሱፐር ትሮፊዮ ኦሞሎጋታ መኪና ነው። መኪናው ላምበርጊኒ ኩባንያ የሚያመርተው የጣሊያን ውዱና ቅንጡ መኪና ነው። 640 የፈረስ ጉልበት፣ በሰዓት 310 ኪሎ ሜትር የመወንጨፍ አቅም አለው። ቪቴን ኢንጂን ስላለው ሞተሩ በጣም ይጮሃል። ይህንን መኪና የሚጠቀሙ ግለሰቦች የቀድሞ የሊቨርፑል ተጫዋች ቲያጎ ጆታ፣ የፎርሙላ 1 ተወዳዳሪው ቻርልስ ሌክለርክ፣ ሮማውያንና የአረብ ቢሊዮነሮች ይህንን መኪና እንደሚጠቀሙት መረጃዎች ያመለክታሉ። እስካሁን ባለው መረጃ ይህ መኪና በሺዎች ብዛት ተመርቶ በሽያጭ ላይ ቀርቧል። የመጀመሪያው መኪና ምርት የተሸጠበት ዋጋ 350,000 የአሜሪካን ዶላር እንደሆነ ይገመታል። በአሁኑ ሰዓት ይህ መኪና ከ4,500,000 ዶላር በማውጣት ገበያ ላይ እየተሸጠ ይገኛል። ለዛሬ የነበረን የመኪና ቅኝት ይህንን ይመስላል። እንደዚህ አይነት ምርጥ የሆኑ ኮንተንቶችን ለመከታተል ቲክታክ ላይ፣ ፌስቡክ ላይ እንዲሁም ቴሌግራም ላይ ምርጥ መኪና ብላችሁ ልታገኙን ትችላላችሁ። በቀጣይ ምን ይሰራላችሁ? በቀጣይ እንዲሰራላችሁ የምትፈልጉት ነገር ካለ ቴሌግራም ላይ አሳውቁኝ።